የዘሜ ግልገል ደብረ ዘይት ነፃ ወጣለች። ደብረ ዘይት ያዘው እንጂ አውጥቶ ውስጥ አለ ማለት ምርኮኛል። ኧረ የኛ ነው ተው የወገን ፋኖ በኢትዮጵያ ፖለቲካ ላይ የፈጠረው ተጽዕኖና የመንግስት ስጋት። ሰላም ውድ የቻናላችን ተከታታዮች እንደምን ቆያችሁ? በሀገራችን ኢትዮጵያ የፖለቲካና የደህንነት ሁኔታ ላይ ትልቅ መነጋገሪያ የሆነና የመላውን ዓለም አቀፍ ተንታኞች ትኩረት የሳበ አዲስ ሀገራዊ ጉዳይ ታዋቂው ዓለም አቀፍ የመረጃ ምንጭ ዘአፍሪካ ሪፖርት ባወጣው አዲስ የምርመራ ዘገባ በአማራ ክልል የሚንቀሳቀሰው የፋኖ ታጣቂ ቡድን ለህልውናው የሚያደርገውን ትግልና እንቅስቃሴ የጠቅላይ ሚኒስትር አብይ አህመድን አስተዳደር በከፍተኛ የፖለቲካና ኢኮኖሚ ውጥረት ወይም ግሪድሎክ ውስጥ ከቶታል ሲል ይፋ አድርጓል። ለመሆኑ ይህ የፋኖ እንቅስቃሴ መንግስትን የፖለቲካና የኢኮኖሚ ውሳኔዎች እንዴት አግዷቸዋል? የጦርነቱ መቀጠልስ ለሀገሪቱ የወደፊት እድል ምን አይነት ስጋት ይዞ መጥቷል? አሳሳቢውን ዝርዝር መረጃ ይዘናል። አስፈሪው የቴክኖሎጂ አደጋ ቦኮ ሐራም እና የአሸባሪ ቡድኖች አርቲፊሻል ኢንተለጀንስን ወይም ኤአይ ለሽብር ተግባር እየተጠቀሙበት ነው። ዓለምን በበጎ መንገድ እየቀየረ ያለው አርቲፊሻል ኢንተለጀንስ አሁን ደግሞ እንደ ቦኮ ሐራም ባሉ አስፈሪ ሽብር ቡድኖች እጅ ወድቆ ለጥፋትና ለሽብር ተግባራት እየተጠቀሙበት እንደሆነ ተጋልጧል። እነዚህ አሸባሪ ቡድኖች ኤአይን በመጠቀም እንዴት ጥቃቶችን ያቅዳሉ? የሳይበር ጥቃቶችና የሐሰተኛ መረጃዎችን ወይም ዲፕፌክ ስራ እንዴት እያፋጠኑት ነው? አዲስ አስደንጋጭ ዘገባ። እስከ መጨረሻው አብራችሁን ቆዩ፣ ትሰሙታላችሁ። ከ2 ዓመት በፊት በሰሜን ኢትዮጵያ ከተካሄደው ደም አፋሳሽ ጦርነት በኋላ ሀገሪቱ ወደ ሰላምና ወደ መልሶ ማቋቋም ትመለሳለች ተብሎ ተስፋ ተጥሎ ነበር። ነገር ግን ባልተጠበቀ ሁኔታ በክልሉ የነበሩ ልዩ ኃይሎችን መልሶ ለማደራጀት ከተወሰነ ውሳኔ በኋላ በፋኖና በፌዴራል መንግስት መካከል ከባድ ፍጥጫና ውጊያ ተቀሰቀሰ። ላለፉት በርካታ ወራት በየቀኑ በገጠራማ መንደሮችና በትናንሽ ከተሞች የሚሰማው የጥይት ድምፅ፣ የገበያ ቦታዎች ተዘግተዋል። ትምህርት ቤቶች ስራ አቁመዋል። እናቶችና ህጻናት ደግሞ በከፍተኛ ስጋት ውስጥ ይኖራሉ። የፋኖ ኃይሎች በደፈጣ ውጊያ ስልት ወይም ጉሬላ ታክቲክ በመጠቀም በመንግስት መዋቅር ላይ ከፍተኛ ጫና እያሳደሩ ይገኛሉ። ይህ አዲስ የውጥረት ምዕራፍ ደግሞ የመንግስትን የልማትና የፖለቲካ እቅዶችን ሙሉ በሙሉ እንዲስተጓጎል አድርጓቸዋል። ውጊያው በፈጠረው አለመረጋጋት ምክንያት የመንግስት ቁጥጥርና የህግ የበላይነትን የማስከበር አቅም በብዙ ቦታዎች ላይ ጥያቄ ውስጥ ወድቋል። ይህም ሀገሪቱ ወዳልተፈለገ የፖለቲካ ቅርቃር ውስጥ ከቷታል። ዘአፍሪካ ሪፖርት ባወጣው ትንታኔ የፋኖ ታጣቂዎች ለህልውናቸው የሚያደርጉትን ተቃውሞና ውጊያ የመንግስት አስተዳደራዊና የኢኮኖሚ ስራዎችን አግዷል። በአማራ ክልል ባለው አለመረጋጋት ምክንያት የግብርና ምርቶች ወደ ማዕከላዊ ገበያ እንዳይገቡም ሆኗል። ይህም በመላ ሀገሪቱ ላይ የኑሮ ውድነቱና የዋጋ ንረትን አባብሶታል። የፌዴራል መንግስቱ በአካባቢው የአስቸኳይ አዋጅ አውጆ የመከላከያ ሰራዊቱን ቢያሰማራም የፋኖ እንቅስቃሴ ሙሉ በሙሉ ማስቆም ወይም በኃይል ድል ማድረግ አልተቻለም። የፖለቲካ ተንታኞችና ዓለም አቀፍ ተቋማት ወታደራዊ እርምጃ ብቻ መፍትሄ ሊሆን እንደማይችል በመግለጽ መንግስትና ፋኖ
መንግስትና የፋኖ አካላት ወደ ጠረጴዛ ዙሪያ ውይይት እንዲመጡ ጥሪ በማቅረብ ላይ ናቸው። ሰው ሰራሽ አስተውሎት ወይም አርቲፊሻል ኢንተለጀንስ ለሕክምና፣ ለትምህርትና ለፈጠራ ስራዎች ይውላል ተብሎ ሲጠበቅ፣ የሽብር ቡድኖች ግን ይህን ዘመናዊ ቴክኖሎጂ ለጥፋት መሳሪያ እየቀየሩት ይገኛሉ። እንደ ቦኮ ሐራምና አይኤስ ያሉ ቡድኖች ከዚህ ቀደም በባህላዊ የጦርነት መንገድ ይንቀሳቀሱ የነበረ ቢሆንም አሁን ግን የኤአይ ቴክኖሎጂን በመጠቀም አዳዲስ ወጣቶችን መመልመል፣ ሐሰተኛ ድምፅና ቪዲዮዎችን ወይም ዲፌክ በመስራት ህዝብ ማደናገርና የሳይበር ጥቃቶችን ማፋጠን ጀምረዋል። የሽብር ቡድኖች ሳያርፉና ሳይደክሙ በኤአይ አማካኝነት በሰከንዶች ውስጥ በሺዎች የሚቆጠሩ የፕሮፓጋንዳ መልእክቶችን ሲያሰራጩ፣ ይህ አዲስ የቴክኖሎጂ ጦርነት የዓለም አቀፍ ደህንነት ተቋማትን ከፍተኛ ድንጋጤ ውስጥ የከተተ ሲሆን የወደፊቱ የሽብር ትግል ከባድና ውስብስብ እንዲሆን አድርጎታል። ፍራንስ 24 ባወጣው አዲስ የምርመራ ዘገባ እንደ ቦኮ ሐራም ያሉ ጂሃዲስት ቡድኖች የኤአይን ቴክኖሎጂ ስለ ሽብር ተግባራት ማዋል መጀመራቸውን ይፋ አድርጓል። ቡድኖቹ ኤአይን በመጠቀም ሐሰተኛ መረጃዎችን ማሰራጨት፣ ድሮኖችንና አውቶሜትድ መሳሪያዎችን መቆጣጠር እንዲሁም የቪዲዮና የድምፅ ይዘቶችን በመቀየር ፕሮፓጋንዳዎችን ይሰራሉ። የጂኦፖለቲካና የሳይበር ደህንነት ባለሙያዎች እንደገለጹት ኤአይ አሸባሪዎች ዝቅተኛ ወጪ በማውጣት ከፍተኛ ጉዳት የሚያደርሱበትን አቅም ሰጥቷቸዋል ብለዋል። የዓለም አቀፉ ተቋማት ጥሪ የቴክኖሎጂ ኩባንያዎችና የጸጥታ ተቋማት የኤአይ መሳሪያዎች ለሽብር ቡድኖች እንዳይደርሱ ጥብቅ የቁጥጥር ስራ እንዲሰሩና የሳይበር ደህንነቶችን እንዲያጠናክሩ ጥሪ ቀርበዋል።